ጤናማ ያልሆነ ወይም ደግሞ ከአቅም በላይ የሆነ የመራቢያ አካል አካባቢ እርጥበት ከምን ምክንያት ሊመጣ ይችላል? ህክምናውስ ምንድነው? እንደዚሁም ደግሞ በቤት ውስጥ ማድረግ ያለባችሁ ቅድመ ጥንቃቄዎች ምንድናቸው የሚለውን አጠር ያለ ውይይት ዛሬ አብረን እንወያያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ታዲያ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤና በተለያየ ርዕስ ዙሪያ የምንወያይበት ፕሮግራም ነው። ታዲያ ስለ ዛሬ ይዤላችሁ የቀረብኩት ብዙ ሴቶች እህቶቻችን የሚያስጨንቃቸው ወይም ደግሞ የሚያሳስባቸው የመራቢያ አካል አካባቢ ከአቅም በላይ መርጠብ ነው። ታዲያ የመራቢያ አካል አካባቢ ከአቅም በላይ እርጥበት ሲያመጣ ሴቶች እህቶቻችን በጣም የሚያሳስባቸውና የሚያስጨንቃቸው ነውና ይሄ ነገር ከምን ሊከሰት ይችላል የሚለውን ዋና 3 ነጥቦችን ዛሬ አብረን እንወያያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እንደዚሁም ሐሳብ አስተያየት ካላችሁ በኮሜንት ስር ጻፉልኝ። ወደ ውይይቱ አብረን እንለፍ። ታዲያ ይሄ መራቢያ አካል አካባቢ ላይ የሚፈጠር እርጥበት በ3 ዋና ምክንያቶች ሊፈጠር የሚችል ነው። አንደኛው በኖርማል ወይም ደግሞ በተፈጥሮ ሊፈጠር የሚችል እርጥበት ነው። እሱም ሊመጣበት የሚችለው ምክንያት አራውጃል የምንለው ወይም ደግሞ ባልና ሚስት ግንኙነት በሚያደርጉበት ወቅት የሚፈጠር እርጥበት ነው። እንደዚሁም በተጨማሪ መራቢያ አካል አካባቢ ላይ እርጥበት ሊከሰት የሚችልበት ዋና ምክንያት በሆርሞን መቀየር ነው። ሆርሞን ደግሞ እንዲቀየር ከሚያደርጉት ምክንያቶች መካከል አንዱ ኦቭዩሌሽን ታይም ደግሞ በኦቭዩሌሽን ወቅት ነው። በኦቭዩሌሽን ወቅት ማለት እንቁላል በጣም በስላ እርግዝናን የመቀበል ፍላጎት በሚኖርበት ሰዓት ላይ ኦቭዩሌሽን ታይም እንላለን። አንድ ሴት ልታረግዝ የምትችልበት ሰዓት ላይ እርጥበት ሊከሰት ይችላል። በተጨማሪ በውስጣቸው ሆርሞን ያላቸውን የተለያዩ የወሊድ መቆጣጠሪያ ስትጠቀሙ የኤስትሮጂን ሌቭል በጣም ይጨምራል ማለት ነው። ኤስትሮጂን በጣም ሰክሬሽኑ ይጨምራል፣ ይመነጫል። በዚህ ሰዓት በመራቢያ አካል አካባቢ ላይ ከአቅም በላይ የሆነ እርጥበት ሊከሰት ይችላል ማለት ነው። ሌላው ሴቶች የወር አበባ በሚያዩበት ወቅት የማህፀን አካባቢ ወይም ደግሞ መራቢያ አካል አካባቢ እርጥበት ይከሰታል። ዋና ምክንያቶች እነዚህ ናቸው ማለት ነው። ሁለተኛውና ዋናው መራቢያ አካል አካባቢ ላይ ከአቅም በላይ የሆነ እርጥበት እንዲከሰት ከሚያደርጉት ምክንያቶች መካከል አንዱ ሜዲካል ፓቶሎጂ ነው። ይህ ማለት ከተለያየ ኢንፌክሽን ምክንያት ከባክቴሪያ ወይም ደግሞ ከፈንገስ ኢንፌክሽን ምክንያት ሊከሰት የሚችል ችግር ነው ማለት ነው። ታዲያ ከባክቴሪያ ኢንፌክሽን ምክንያት ከሆነ የተለያየ አይነት ምልክቶችን ታያላችሁ። ከመራቢያ አካል ጤናማ ያልሆነ ሽታ ያለው ፈሳሽ መውጣት፣ ከለሩ ወደ ቢጫ ወይም ደግሞ ወደ ቀይ ቡኒ የሚያደላ ወይም ደግሞ አረንጓዴ አይነት ሆኖ ሽታ ያለው ፈሳሽ ከሆነ እንደዚህ አይነት ከባክቴሪያ ምክንያት የሚመጣ ችግር ነው ማለት ነው እና ይሄ ቶሎ መታከም ያለበት ችግር ነው። እንደዚሁም ደግሞ ከፈንገስ ምክንያት ሊመጣ የሚችለው አይብ የሆነ ነጭ ፍርፍር የሚል ፈሳሽ አይነት፣ እንደዚሁም ደግሞ የማሳከክ ሽፍ ማለት መራቢያ አካል አካባቢ የማቃጠል ስሜት፣ እንደዚህ አይነት ስሜት የሚሰማችሁ ከሆነ ከፈንገስ ወይም ደግሞ ከባክቴሪያ ሊመጣ የሚችል ችግር ነው ማለት ነው። በዚህ ወቅት ታዲያ ጤናማ ያልሆነ እርጥበት መራቢያ አካል አካባቢ ላይ ይከሰታል። እንደዚሁም ደግሞ ማህፀን አካባቢ ወይም ደግሞ በውስጥ በኩል የተለያየ ኢንፌክሽን ካለ ኢንፍላሜሽን ወይም ደግሞ ቁስለት ካለ፣ እንደዚሁም ደግሞ ከታች መራቢያ አካላችሁ ከታች አካባቢ ላይ የተለያየ ቁስለት ካለ ጤናማ ያልሆነ ፈሳሽ ይኖራል ማለት ነው። እንደዚህ አይነት ምልክቶች በእናንተ ላይ የሚታይ ከሆነ ቶሎ ብላችሁ ወደ ጤና ተቋም በመሄድ መታከምና መታየት ያስፈልጋቸዋል። ብዙ ጊዜ ከዚህ በፊትም በቪዲዮ ሰርቼላችሁ ነበር። የማህፀን በር ጫፍ ካንሰር ምርመራ ማድረግ፣ ጤናማ ያልሆነ ፈሳሽ የምታዩ ከሆነ ቶሎ ብሎ ወደ ጤና ተቋም በመሄድ መታየት መመርመር ያስፈልጋቸዋል። ምክንያቱም ችላ ማለት ለሌላ ችግር ሊያጋልጣችሁ ይችላል ማለት ነው። ለምሳሌ የማህፀን በር ጫፍ ካንሰር ሲኖር ምንም አይነት ምልክት ሳያሳይ ከ15 እስከ 20 ዓመት ሁሉ ሊቀመጥ ይችላል ማለት ነው። ይሄ ማለት በሽታ ቢኖር ራሱ አይታይም። ስለዚህ የቅድመ ምርመራ ስለሚያስፈልግ ቀድሞ መታየት ወይም ደግሞ መመርመር ያስፈልጋቸዋል። ጥንቃቄ ማድረግ ይገባል ማለት ነው።
በተጨማሪ ልናነሳ የምንችለው ፎሬን ቦዲ የምንለው ወይም ደግሞ እንደ ወሊድ መቆጣጠሪያ የምትጠቀሙት የተለያዩ አይነት እንክብሎች የ72 ሰዓቱ ሊሆን ይችላል ወይም ደግሞ በየቀኑ ለአንድ ወር የምትወስዱት ሊሆን ይችላል ወይም ደግሞ በመርፌና በተለያየ መልክ የምትጠቀሙት የወሊድ መቆጣጠሪያ የሰውነታችሁን ሆርሞን በማዛባት ጤናማ ያልሆነ ፈሳሽ ሊያስከስት ይችላል። ይህንንም ማወቅ ይገባችኋል ማለት ነው። እንደዚህ አይነት ነገር የሚያጋጥማችሁ ከሆነ ለዶክተራችሁ ወይም ደግሞ ቅርብ ለሚገኘው ጤና ተቋም በመሄድ ማሳወቅና ራሳችሁን መጠበቅ መታከም ይገባል ማለት ነው። ሶስተኛው ለመራቢያ አካል አካባቢ እርጥበት ምክንያት ሊሆን የሚችለው የላይፍ ስታይል ፋክተር ነው። የአኗኗራችሁ ሁኔታ ነው። ለምሳሌ በጣም ከአቅም በላይ የሆነ ውሃ የምትጠጡ ከሆነና ፍሩት ነገሮችን በጣም የምታዘወትሩ ከሆነ የሰውነታችሁ ፈሳሽ በጣም ይጨምራል ማለት ነው። በዛን ጊዜ በተወሰነ መልኩ መራቢያ አካል አካባቢ ላይ እርጥበት ሊኖር ይችላል። ይሄ ምንም ችግር አይኖረውም፣ ግን እርጥበት ሊኖር ይችላል። እንደ በሽታ አናየውም፣ ግን ደግሞ ለእርጥበቱ ምክንያት ሊሆን ይችላል ማለት ነው። እንደዚህም በተጨማሪ ከባለቤታችሁ ጋር በተደጋጋሚ ግንኙነት የምታደርጉ ከሆነ ፈሳሽን የሚያመነጭ ግላንድ አለ። ያ ግላንድ አክቲቭ ይሆናል። አክቲቭ በሚሆንበት ሰዓት ሉብሪካንት ወይም ደግሞ እንደ ቅባት አይነት ፈሳሽ አይነት ነገር ከውስጡ ያመነጫል ማለት ነው። ቶሎ ቶሎ ያመነጫል። ይህም አንዱ ለመራቢያ አካል አካባቢ መርጠብ ወይም ደግሞ እርጥበት ምክንያት ሊሆን ይችላል ማለት ነው። ሌላው ሁሌም የምነግራችሁ ነገር ስትረስ ወይም ደግሞ ጭንቀት ነው፣ ወይም ደግሞ አንዛይቲ የምንለው ነው። በጣም መጨናነቅ፣ መጠበብ፣ በተለያየ ምክንያት ራሳችሁን የምታጨናንቁ ከሆነ ለእንደዚህ አይነት ችግር ልትጋለጡ ትችላላችሁ። በምትጨናነቁበት ወቅት የሰውነታችሁ ሆርሞን ይዛባል። ጭንቀት ለተለያየ አይነት በሽታ ምክንያት ይሆናል ማለት ነው። ስለዚህ መጨናነቅ የለባችሁም። መጨናነቅን በጣም ከላያችሁ ላይ ማስወገድ ያስፈልጋችኋል። ከምትጨናነቁ ይልቅ የሚያጨናንቃችሁን ጉዳይ መፍትሄ መስጠት ያስፈልጋል። ጭንቀትም ለዚህ ችግር አንዱ ምክንያት ነው ማለት ነው። ታዲያ አስቀድም እንዳልኳችሁ እንደዚህ አይነት ችግር ካጋጠማችሁና በተጨማሪ ደግሞ ሽታ ያለው ፈሳሽ ከመራቢያ አካላችሁ የሚወጣ ከሆነ እንደዚህም ደግሞ ከለሩን የቀየረ ጤናማ ያልሆነ ፈሳሽ እንደ ቢጫ፣ አረንጓዴ ነገር ወይም ደግሞ የቀይ ቡኒ ፈሳሽ እንደዚህ አይነት ያልተለመደ ፈሳሽ ከማህፀናችሁ የሚወጣ ከሆነ እንደዚህም ቅድም እንዳልኳችሁ ከፈንገስ ምክንያት ሊመጣ የሚችል ልክ እንደ እርጎ ወይም ደግሞ እንደ አይብ አይነት ሆኖ ነጭ ሆኖ የሚወጣ ከሆነና የሚያሳክካችሁ፣ የሚያቃጥላችሁ፣ የሚለበልባችሁ ከሆነ ቶሎ መታየት ወደ ዶክተራችሁ ወይም ደግሞ አቅራባችሁ ወደሚገኘው ጤና ተቋም በመሄድ መታየት ያስፈልጋችኋል ማለት ነው። በተጨማሪ የሚያስፈልጋችሁ ሕክምና ቅድም እንዳልኳችሁ ጤናማ የሆነ ፈሳሽ ከሆነ ምንም አይነት መድኃኒት አያስፈልገውም። ነገር ግን ጤናማ ያልሆነ ፈሳሽ ከሆነ በባክቴሪያ ወይም ደግሞ በፈንገስ ምክንያት ሊመጣ የሚችል ፈሳሽ ከሆነ አንቲባዮቲክ እና አንቲ ፈንገስ መድኃኒቶች ያስፈልጋችኋል። እንደዚህ አይነት ችግር ካለባችሁና መድኃኒቱን የምትፈልጉ ከሆነ በአቅራቢያችሁ በሚገኝ ጤና ተቋም በመሄድ መታከምና ተመርምራችሁ መድኃኒቱን መውሰድ፣ እንደዚሁም ደግሞ እኔም በቴሌግራም በኩል እመልስላችኋለሁ። የመድኃኒቱን ዝርዝር ላሳውቃችሁ እችላለሁ። እንደዚሁም ደግሞ የላይፍ ስታይላችሁን ማስተካከል፣ ንጽህናችሁን መጠበቅ፣ መራቢያ አካል አካባቢ ላይ በጣም የሚያሳክካችሁ፣ የሚለበልባችሁ፣ የመቆጥቆጥ ስሜት የሚሰማችሁ ከሆነ እርጥበት እያስቸገራችሁ ከሆነ ማድረግ ያለባችሁ አንዱ ነገር ሁሌም የምነግራችሁ ውሃ ለብ ታደርጉና ትንሽ አንድ ማንኪያ ጨው ውስጡ ጣል ታደርጋላችሁ። ከዛም በኋላ በሳምንት ውስጥ ቢያንስ 2 ቀን 3 ቀን ለ15 ደቂቃ ዘፍዘፍ ትላላችሁ ማለት ነው ውስጡ ላይ። ያኔ በመራቢያ አካል አካባቢ ላይ የሚገኘው የተለያየ አይነት ማይክሮ ኦርጋኒዝም፣ ባክቴሪያ፣ ፈንገስ በቀላሉ ሊወገድላችሁ ይችላል። ንጽህናችሁ ሊጠበቅ ይችላል። ከዛም በኋላ ደግሞ በንጹህ ፎጣ ቀስ ብላችሁ እንዲህ በማሸት ሳይሆን እንዲህ ጥብቅ በማድረግ ማደራረቅና ራሳችሁን መጠበቅ ያስፈልጋችኋል። በተጨማሪ በውስጥ በኩል የምትለብሱት ልብስ ኮተን የሆነና አየር የሚያስገባ ላብ ራሱ ቢኖር ላብ መጠጥ አድርጎ የሚይዝ እርጥበትን የሚመጥ ኮተን የሆነ ልብስና አየር የሚያስገባ ልብስ መሆን አለበት። በጣም ጥብቅ ያለ
ፓንትም ሆነ ወይም ደግሞ ሌላ ልብስ መልበስ የለባችሁ ማለት ነው። እንደዚህም ደግሞ በጣም ሞቃት ቦታ ላይ ሆናችሁ ወይም ደግሞ ጉዞ መንገድ ሄዳችሁ ከተመለሳችሁ ወይም ደግሞ ከባድ ስራ ሰርታችሁ ከጨረሳችሁ በኋላ ንጽህናችሁን ጠብቃችሁ ቀለል ያለ ልብስ ከለበሳችሁ በኋላ እረፍት ማድረግ ያስፈልጋችኋል። የተመጣጠነ ምግብ ማብላት ያስፈልጋችኋል ማለት ነው። የተመጣጠነ ምግብ የበሽታ መከላከል አቅማችሁን ከፍ ያደርጋል፣ ጤናማ እንድትሆኑ ያግዛል፣ ለተለያየ ኢንፌክሽንም እንዳትጋለጡ ያግዛችኋል ማለት ነው። እንደዚሁም በተጨማሪ የተለያዩ ሽታ ያላቸው ፕሮዳክቶችን መጠቀም የለባችሁም። ለምሳሌ ሳሙና ሊሆን ይችላል፣ ሎሽን፣ እንደዚሁም ደግሞ የተለያዩ ዶድረንቶች፣ ንጽህና መጠበቂያ ብላችሁ የምትጠቀሙት የተለያየ አይነት ፕሮዳክቶች እንደዚህ አይነት ችግር ሊያስከትልባችሁ ይችላል ማለት ነው። እነዚህም ጥንቃቄ ማድረግ ኤክስፓየር ዴቱንም መመልከት ያስፈልጋችኋል። ሌላው በመጨረሻ ልላችሁ የምፈልገው ነገር ይህን ሁሉ አድርጋችሁ በቤታችሁ ውስጥ ማድረግ ያለባችሁ ነገር ሕክምናም ደግሞ አድርጋችሁ ምንም አይነት ለውጥ የማይኖር ከሆነ ከፍ ያለ ሕክምና የሆርሞን ኢምባላንስ ካለ ሆርሞናችሁ እንዲስተካከል ሕክምና ማድረግ ራሳችሁን መከታተል ያስፈልጋችኋል። አጠር ያለ የዛሬ ውይይታችን ይሄንን ይመስል ነበር። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። በድጋሚ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ሐሳብ አስተያየታችሁን በኮሜንት ስር ጻፉልኝ። ሰላም ሁኑ። ቸር ሰንብቱ።